አርሰናል የሚለው የመድፉ ፍንዳታ በኢምሬስ ስታዲየም ምድር እንደ ነጎድጓድ ሲያስተጋባ አመሸ። የሰሜን ለንደን ሰማይ ዛሬ ምሽት በቀይ ቀለም ደምቋል። ይህ ድል ተራ ድል ሳይሆን የመድፈኞቹ የዋንጫ ጉዞ አዲስ ምዕራፍ የተከፈተበት ታሪካዊ ምሽትም ጭምር ነው። መድፈኞቹ በየጨዋታው እያሳዩት ያለው ድንቅ ብቃት፣ የሜዳ ላይ የበላይነትና የማይበገረው የቡድን መንፈስ የሊጉን ዋንጫ አቅጣጫ በከፍተኛ ፍጥነት ወደ ሰሜን ለንደን እያዞረው ይገኛል። እነሆ የመድፈኞቹ የዋንጫ ህልም እውን ለመሆን የተቃረበ ይመስላል። ጀሞ በ9 ነጥብ ይላል ነው በ9 ነጥብ ይላል። ከሲቲ በ9 ነጥብ ርቃችኋል። ጀሞ በ9 ነጥብ ጀሞ ነገ ደግሞ ለኔ ተውት፣ ለኔ ለሀያሉ ክለብ ሊቨርፑል ተውት። ነገ ለኔ ተውት። ጀሞ ጥጉን ደራርጌ ጥጉን አስጅልሃለሁ። የሚገርም ጨዋታ ጀሞ ነጥብ ትጠላላችሁ ብሎ ዓለም ቁጭ ብሎ ሲቋጠር አስገብታችሁ ሰንደርላንድን የሚገርም ጭዌ ማለት ነው። ጀሞ የሚገርም ራይስ ምን አይነት ተጫዋች ነው ጀሞ። ጋብሪኤል ቲምበር ጋብሪኤል ምን ሰው ነው? ሮቦት ነው ወይስ ኤአይ ነው? ኧረ ራይስ ጀሞ ኧረ አርሰናል የማንቸስተር ደጋፊ እንደዛ ትቧፉ ከከፈተ የአርሰናል ደጋፊ ምን ይበል? ይሄን መሰለ ንጉስ ቲም ይዞ የአርሰናል ደጋፊ እኮ ሀምብል እኮ የሆነት ይሄን መሰለ ቡድን ይዞ ኮራ ጀነን የሚል ነው። ያ ከፍታፍ የችን ጨዋታ አሸነሽ አርሰናል አሸንፏል። ምንድነው ማየው? 3-0 ምን አይነት ጨዋታ ነው? ምንድነው ጊዮኬሬሽ ተቀየረ ገባ። በጣም ነው የምትችለው። ፍና አድርጎ ነው የደበደባችሁ ማለት ነው። እንዳል ዙቢሜንዲ ምን አይነት ተጫዋች ነው ያለን? በዚህ መልኩ ይቅርታ የሚጠይቅ ተጫዋች፣ ሁለት ተከታታይ ጌም ላይ ኦፕኒንግ ጎል የሚያስቆጥር፣ ዛሬ ደግሞ ምን አይነት ጎል ነው ያገባው? እግዚአብሔር ምን አይነት ቴክኒክ ነው! በኢየሱስ ምዴ ጥግ አንግል ስር ጭራሽ ማለት ነው የማይመስል ጎል። ዙቢሜንዲ በጣም ነው የምትችለው። እኛ እንብለው ሳይኒንግ ኦፍ ዘ ሲዝን ምንም ጥያቄ የለው ማለት ነው። ዙቢሜንዲ ምን አይነት ሰው ነው! የመጀመሪያ እኮ ሲዝን አይመስልም። በጣም ነው የምትችለው። ኧረ በስመ አብ ማን ዛሬ ትሮሳርድ በጣም ኩክ እያደረጋቸው ነበር ሙሉ ቲሙን ማለት ነው። ጊዮኬሬሽ ተቀየረ ገባ፣ ህይወታቸውን አበላሸው። ማን ሀቨርዝ አንድ አሲስት አደረገለት። ምን አይነት ጨዋታ ነው ያየነው? ማን ሰንደርላንድ እኮ አይመስልም እኮ ጥፍጥፍ ይዘን ማለት ነው። ባይበሉ ባህ እየደበደብን እንደዚህ ጥፍጥፍ ማን 9 ነጥብ ሆኗል። ነገ ሲቲ ይጥላል። ጉዳችሁ ነው። ከዛ በኋላ ዝግጁ አይደላችሁም ለኛ። እንዴት ላስረዳችሁ? ስሜቱ ከባድ ነው። በሜዳ ተጫውቶ ማሸነፍ አንድ ነው፣ ክሊንሺት መጨመር እሱም ተገቢ ነው። አጥቂ ሲያገባ ግን ደስታው ሌላ ነው። ዛሬው ይለያል። ዛሬው በጣም ነው የሚለየው። አስቡት፣ ሰንደርላንድ ማለት ነው አይደለም ክሊንሺት ማለት ነው። ኦን ታርጌታችንን ያበላሸ በሚያስፈልገን ሰዓት ደግሞ ነጥብ የወሰደ ክለብ ነውና እሱን እንዴት እንደተበቀልነው ታውቃላችሁ? የሚያምር ዝግንን የሚያምር የዙቢሜንዲ ጎል፣ በዛ ላይ አጥቂያችን ተቀይሮ ገብቶ ያ ጸጉሩ የሚዳብሰው አወቃችሁታ? ያለ ፔናልቲ ብዙ ጎል የለው የሚባለው አወቃችሁ? ጸጉሩ እንዲህ ይነካካ ማለት ራሱ ስዊድናዊው ራሱ ማለት ነው። ገብቶ ተቀያሪ ገብቶ 2 ጎል ስትታለች 2 ጎል አንዱን ላደብረው ማለት ተኝቶ ነው ሰለብሬት ያደረገው። የዛሬው ይለያል። ሰንደርላንድ በቃ ለነበረን ጊዜ በጣም ነው የምናመሰግነው። የምትወስደውን ወስዳል፣ ነጥቀናል። በጣም ነው የምናመሰግነውና የዛሬው ይለያል ጎበዝ። በቃ ደስ የሚል ሳምንት ነው የሚሆንልን። ታዲያ ይሄ ደስታ የሚቀጥለው በምንድን ነው? ሼባው በስተርጅናው ቁም ነገር ሲሰራ ማለት ነው። ሳምንቱም አመቱም ይደራል ነው የምላችሁ። በቃ ይደራል። ሲቲ 9 ነጥብ ሆኗል። ባይ ገባ ሽዬ ጠቅልላ ትብላ እንጀራዋን። እንግዲህ ወሰርናት በጊዜ ዋንጫዋን። ይሄ ነው አርሰናል። ዛሬም አርሰናል እንደተከበረ አናት ላይ ቁጭ እንዳለ ስጋሴውን አሳምሮ ቀጥሎልሃል። የአርሰናል ደጋፊ በደስታ መፈንጠስ ትችላለህ። አንተ የደስተኛው ክለብ ደጋፊ ነህ። ቅዳሜና አርሰናል በጣም ይዋደዳሉ ስል ዋንጫውን ቤት መታችሁ ነው የምትሰጡን። እኛ አንመጣም። ቤት ተመጡና ተሰጡናላችሁ። ሰንደርላንድ ማን ነው? የክለብ ኩታራ ሽንቱን ነው የሚለቀው ሲደርሰኛ ጋር አበላዋተ
አሁንም እየቋጠርክ ነው አርሰናል ላይ መድራ ቀሪላ ሁላ ነው ወጣበል ወደዚህ ቪክተር ላይ የምትቋጠር ቋጣሪያንስ ማለት ነው። ና ገብታ አውጣው ሁለቱ ጎል ገብታ አውጣው። ትክክለኛ አጥቂ ማለት ይሄ ነው ብራዘሪ። ዘንድሮ የቋጠርክ እኔ ላይ የቋጠርክ ፍሬ ይፈርጣል። ፍሬ ታጣለህ እንጂ ዋንጫ ከመብላት ማንንም አታስጥለኝም። ይሄ ነው የኔ አርሰናል። ኮንግራ ገነርስ ቅድምን ያሸነፍኩ አሁን አንተ አሸነፍ። ተንጣጣ በቃ በሊት ወያለ አንረባበሽ በቃ ምንድነው? በቃ ምንድነው? አንተ ቅድም አልቋጠርክም ልትል እና እኔ ላልቋጠር ነው እንዴ? ምን እንተዋወቃለን እንዴ? በቃ ላሻ ቀበሮ በቃ ፍታ ዋዴና እንዴ? አራገራት በጥጥ ወያለ። እስኪ ቪዲዮ አይተን እንመለስ አንዴ። ክለባችን ብዙ ጎል የሚያስቆጥርበት 2 እና 3 ከዛ በላይ ጎል እየሸተተኝ ነው። በክሊን ሺት የምንወጣበት ቪክተር ጊዮኬሬስ ጎል የሚያስቆጥርበት በሉ። አሁን የፈጠነ ሁላችሁም ላይክ አድርጉ። የፈጠነ ኮፒ ሊንክ ሪፖስት የሚደረገውን እያንዳንዱ ላይክ በደንብ አድርጉ። ይገባኛል የምር። ኧረ ምን አይነት ሰው ነኝ ግን? ለምንድን ነው የሚታወቀኝ? ቪክተር ጊዮኬሬስ በቃ ምን እንዳጣ በአግባቡ ነው ያሳየን። ምን እንዳጣ እስከዛሬ ድረስ ምን አይነት ኳስ አቀባይ እንዳጣ ዛሬ በአግባቡ አሳየን። ቪክተር ጊዮኬሬስ ተነስቶበታል፣ የምር ተነስቶበታል። በሚገርም ኢነርጂ ጎሉን ካስቆጠረ በኋላ ሲንቀሳቀስ የነበረው ማለት ነው። የመጀመሪያ አሰላለፍ ላይ ባለመገኘቱ ትንሽ ደብሮ ነበር፣ ግን ደግሞ ሰዓቱን የጠበቀ ትክክለኛ ቅያሪን ያደረገው አርቴታ ይገባዋል የምር። ለማንኛውም አሸንፈናል ጨዋታችንን። ገነርስ ሰንደርላንድ መጥቶ ሜዳስ ላይ ፈተነ። ሰንደርላንድ ከሜዳው ውጪ ፈሳም እንደሆነ ይታወቃል፣ ግን ደግሞ ይሄ ኤሚሬትስ ነው። ማንም ቲም መጥቶ ሊፈነጭበት የማይችል ሜዳ። ትኩስ በቀል ተበቀለናል ዛሬ። ደስ የሚል አስደሳች በቀል ከ3 ነጥብ ጋር የሚገርም ጨዋታ ነበር የተመለከትነው። በክለቤ ኮርቻለሁ። ዛሬ የሚያበደ ጨዋታ ነበር። ለማንኛውም ነገ ሲቲ እስኪጫወት ድረስ ነጥቡ ወደ 9 ከፍ ብሏልና ሲቲ ላይ አሁን ነገ የምንቋጠርበት ታይም ነው። ራሳችሁን ሬዲ አድርጉ። ገነርስ ይመቻችሁ። መልካም ምሽት ይሆንላችሁ። ለምንድን ነው ግን ራሽያና ኖርዝ ኮሪያ አሜሪካ የሚያጓጉን ሁሉ ጊዜ? ኒኩለሩን እንለቋለን እንተኩሳለን ሚሳኤል ምናምን የሚሉት አሁን ልቀቁት። አታጓጉን፣ ጨርሰናል። አሁን ሆኖ ልቀቁት። ወይም የሆነች ቫይረስ ነገር ኢቦላ፣ አረ የተቀመጠ አይጠፋም የሆነ ባዮ ላብራቶሪ ምናምን ነገር፣ አረ ኢቦላ ነገር ወያላው ዲፕሬሽን የሆነ አመት ነው፣ አንጃይተር የሆነ አመት ማለት ነው። ወያላ ዋንጫ ሊበላ እየተቃረበ ነው ያለው። በዚህ ጋር ትርፌ ለመመለስ እያኮበኮበች ነው ያለችው። ነገ የትግል ጓዴን ፈላውን ላስቀይመው ነው። ነገ እሱን ካስቀየምኩት ደግሞ ዋንጫውን አሳልፌ ለወያላው ልሰጠው ነው። ቼልሲም ፐርፎርም እያደረገ ነው። በቃ ያለን አማራጭ ዘንድሮ ቻምፒየንስ ሊግ መብላት ነው። ሊቨርፑል አንድ ያለው ተስፋ ቻምፒየንስ ሊግ መብላት ነው። ምክንያቱም የነገውን ጨዋታ አሳልፌ ልሰጠው አልችልም ለፈላው ምንም ቢመቸኝ ምናምን ነገር ትግሉን እንዲያጧጡፍልኝ ብፈልግም ነገር ግን መሳሪያን አቀባብዬ አልሰጠውም። ምክንያቱም በዚህ ጋር ሞትርፌ እየመጣችብኝ ያለችው ወያለ እንደምታዩት እያኮበከበ ነው። ዋንጫውን ለመብላት አንሰፍስፏል። ጊዮኬሬስ ደግሞ አውሬው ምናምን የምትሉት በማይሆን ሰዓት ነቃ። ታውቃላችሁ፣ በማይሆን ሰዓት ነቃ። በሚያስፈልጋቸው ሰዓት ነቃ። ያለን ተስፋ አንድ ነው፣ በቃ ቻምፒየንስ ሊጉን መብላት። ቻምፒየንስ ሊጉን በልተን ተመጣጣኝ ይሆናል። ተርፌም ወደ ቶፕ 4 ትገባለች። እኛ ቻምፒየንስ ሊግ እንበላለን። ሲቲም ቶፕ 4 ይጨርሳል። ካራባው ካፕን ይመች ሲቲ ቪክተር ጊዮኬሬስ 2 ጎል። አሁን ያስቸገረን ማን ነው? ኦንጎል የሚባል ፈራሚያችን ነው። ኦንጎል የምትባለው ፈራሚ ታገባለህ አታገባም? አታሰልቸን፣ በቃ አታሰልቸን እንዴ! ሴት ፒስ ካልገባ ነሻጣ የለውም። 3-0 አሸንፈን ሴት ፒስ ከሌለ ነሻጣ የለውም ነው ምን። በቃ ገባ አይደለ? 9 ነጥብ
ለምንድን ነው ተስፋ የምትቆርጡት? መሀል ላይ አልነበረም። ተስፋ ለምንድን ነው የምትቆርጡት? ኧረ ሰንዳላ፣ ኧረ ተስፋችሁ ናት። አሁን ምንም አይደለም የምንፈልገው። ዋንጫውን ትሰጡናላችሁ ወይስ ትከለክሉናላችሁ ነው የኛ ጥያቄ። ዋንጫውን በይፋ ልንረከብ 13 ሳምንታት ነው የቀሩን። ገባና አውጣው። ይሄ ነው አርሰናል ዘንድሮ ዋንጫ አንበላም ብንል ራሱ በግድ እንበለዋለን። በግድ ታስበሉናላችሁ። አጨብጫቢ ሁላ ታለቅሻለሽ። ግባና አውጣው። 13 ሳምንት በሉልኝ ኮመንት ላይ 13 ሳምንት ብቻ ነው ዋንጫውን ለማንሳት የቀረን። እንደኔ የተደሰተ የታለ? እልል በል እስቲ። አርሰናል ላይ በመቋጠሪያው አበርኩኝ። ወይኔ ፀጉሬንም ይኸው ተቆርጬ ነበር። ይኸው ፀጉሬ ማለቅ ጀመረ በአርሰናል የተነሳ። ወይኔ ነደረ ተቃጠልን። ወይኔ 3 ጎል ያው ንጹህ ጎል ያገኙ 3 ጎል እዴ። እኛውን ነገር ሊቨርፑል ነው የምናሸንፈው፣ ጭራሽ አርሰናል አሸንፉ። በጣም ከባድ ነው። በጣም አሳሳቢ ደረጃ ላይ ደርሰናል። ወይኔ እሺ አርሰናል 3-0 አሸንፏል። እንግዲህ ያው የቋጠራችሁ ካላችሁ እንግዲህ ኢነርጂያችሁን መቆጠብ አትፈልጉም ማለት ነው። እኔ በግሌ ይሄን ጌም እንደማይጠል በእርግጠኝነት አውቀዋለሁ። ምክንያቱም ሰንደርላንድ እኛም 3-0 የሰጠነው ቲም ነው። አዊ በጭራሽ አይችልም። መቋጠር ያለብህ ቤተሰብ ከዚህ በኋላ ለሚያደርገው ጨዋታ ነው። እነሱ እያሸነፉ እየጨፈሩ ነው። ይጨፍሩ። ከዚህ በኋላ ለሚያሸንፉት ጌም እስቲ እኛም ክሬዲት እንሰጣለን፣ እነሱም እስኪ እያሸነፉ ይጨፍሩ። ስንቱን ይጨፍሩ ይሆን? ብሬንትፎርድ አዌ፣ ስፐርስ አዌ፣ ከቼልሲ ጋር ሆም፣ ከብራይተን አዌ። ይሄ ብራይተን በተለይ ብሬንትፎርድ ራሱ አረ ሁሉም በቃ ስፐርስም አዌ ነው። ብሬንትፎርድ የሚገርም ቲም ነው በሜዳው። ያው እኛ ሰሞኑን ከባባድ ጌም በተከታታይ ቶተናምና ሊቨርፑል አዌ ገጥሞናል። እንግዲህ የቶተናሙን ተውት፣ በራሳችን እኔ ተናድጃለሁ። 2-0 መሪነት። ኤኒዌይ ከባድ ጌም ላይ ስላለን ትንሽ ይራቁ፣ ችግር የለውም። ሆኖም ቀረ ነገር ግን ካሸነፍን ወደ 6 ነጥብ ይመለሳል። በቲም ይተማመናሉ። ለዛሬ ግን ይጨፍሩ። ትንሽ ጌም መጨፈሪያቸው ናቸው። እኛ ደግሞ ነገ ትልቅ ጌም አሸንፈን እንጨፍራለን አንፊልድ ላይ።